ሰላም የኔ ቆነጃጅቶች እንዴት ናችሁልኝ? ደህና ናችሁ ወይ? ሰሞኑን ዩቲዩብ ላይ ጠፍቻለሁ። እንደምታውቁት ምንም የምታውቁት ነገር የለም፣ ግን ጠፍቻለሁ። ለምን ጠፋሁኝ አላውቅም። ኮንተንት ጠፋብኝ፣ የምሰራው ኮንተንት። ከዛን ዛሬ ደግሞ ምን አሳመጣልኝ? ብሎግ። ዛሬ አሸንዳ ፎቶሽ ታለብኝ። እንዴት ነሽ? ሩበና አታምር እንደታች የአሸንዳ ፎቶሽ ታለብኝና አብረን እንዋል ብሎግ። እስኪ ለምን ዩቲዩብ ላይ ብሎግ አልሰራም? ለምን አልሞክርም አልኩኝ። ምክንያቱም ያው ብዙ ሰው ላያየው ይችላል፣ የሚወደኝ ሰው ግን ቁጭ ብሎ ያያል። ገባችሁ አይደለ? ለዛ እሱም ብዬ እኔ ደግሞ ብሎግ ለመስራት አሰብኩኝ ማለት ነው። ቀኑ ዛሬ አኩል ልንገራችሁ፣ ብሎግ የምንሰራበት ቀን ሐሙስ ነው። ዛሬ ሐሙስ ነው። ከዛም በኋላ ደግሞ ጠዋት ነው የተነጋገርነው ከልጆቹ ጋር። አኑ አለ እዛ፣ አኑ ነው የሚያነሳኝ ፎቶ ቪዲዮ የሚሰራልኝ እሱ ነው። ከዛን ጠዋት ነው የተነጋገርነው። ከዛን ጠዋት ስነሳ ከእንቅልፌ 12 ሰዓት ተኩል ቢያንስ 1 ሰዓት ወጥተን ዝናብ እንዳይዘን ሀሳባችን ምንድነው? ከሰዓት ላይ ዝናብ ስለሚዘን ዝናብ እንዳይዘን እስከ 6 ሰዓት ወይ እስከ 5 ሰዓት እንመለሳለን ብለን ያሰብነው። ከዛም በኋላ እንዳጋጣሚ ሆኖ ግን ጠዋት ስነሳ ዝናብ ነበረ። ስንት ሰዓት? 12 ሰዓት ተኩል ዝናብ ነበር። ቁጭ አልኩኝ። ከዛም በኋላ ጠበቅኩ ይቅር ምናምን ተባብለን ተስፋ ከቆረጥን በኋላ ልክ 2 ሰዓት ተኩል ሲሆን ፀሐይ ወጣ። ምን ፀሐይ! ስለዚህ ለምን ቀኔን የነገውን ቀናችን ፕሮግራማችን ከሚበላሽ ወተን እንስራ ተባባልን። ተደዋወልና አሁን ልወጣ ነው፣ እየጠበቁኝ ነው። እዛ ስንት ሰዓት መድረስ አለብኝ? 3 ሰዓት ተኩል። ያለኝ ሰዓት ስንት ነው? 1 ሰዓት። እኔ ደግሞ ብሎግ የመስራት አሰመጣልኝና እነሱ ከጠበቁኝ ብዬ መስራት ማለት ነው። እና ፎቶውን የምነሳው የት ነው መሰላችሁ? ጉለሌ፣ ከኔ ሰፈር ጉለሌ የሚሄድ ማለት ነው ወገን፣ ከከተማ መውጣት ማለት ነው። በቃ ኦሬዲ ከከተማ ወጥቼ ሌላ ሀገር፣ ከአዲስ አበባ ወጥቼ ሌላ ሀገር ደርሼ እንደመምጣት ነው የሚቆጠረው። አልገባችሁም እናንተ? ከዛም በዚህ ሰዓት ደግሞ መንገድ ይዘጋጋል። ምን እንደማደርግ የማውቀው ታሪክ የለም። ብቻ ግን እንሂድ። ጸጉሬን ተሰርቻለሁ እንደምታዩት፣ ፏ ብያለሁ። ልብሴ እንዲሁ ነው። ልብስ ይዘን ነው የምንሄደው። እዛ ድረስ ሀበሻ ቀሚስ ተለብሳ አይኬድም። እዛ እንቀይራለን። ከዛም በኋላ ፊቴን ደግሞ ታጥቤዋለሁ። ክሬም ተቀብቻለሁ። ሌላ ምንም የምናደርገው ነገር የለም። በቃ እንዲህ ነው ፎቶ የምንነሳው። አያስፈልገንም ሌላ ነገር። ድንገት ኩል ምናምን ከንፍሬን እንቀባለሁ፣ ሊፕ ግሎስ ምናምን እንቀባለሁ። ከዛን ግን ጥፍሬን ድንገት ዲቴል ምናምን ከተወሰደ በሚለው ጥፍር ቀለም ልቀባ እችላለሁ፣ አይታወቅም። እና አብራችሁን ቆዩ። እዛ መሀል ላይ ላልቀርጽላችሁ እችላለሁ። ለምን በሉኝ። ምክንያቱም እቺ ካሜራማን የለችም፣ እዛ የለችም። ማን ይቀርጸኛል? ማንም አይቀርጸኝም። ይዞኝ የሚሄደው ጓደኛዬ ደግሞ አይቀርጸኝም። የሚያደርሰኝ ልጅ አይቀርጸኝም። ገደሉት። እዛ ራሱ በስንት ስቃይ መሰላችሁ? በስንት ስቃይ ለምኛው ነው የሚቀርጸኝ። መኪና ውስጥ ደግሞ ጭራሽ መንዳት አቁሞ አይቀርጸኝም። ስለዚህ እሷ ስለሌለች መኪና ውስጥ ያለውን ፕሮሰስ ምናምን አታዩም። በቃ እማሳያችሁ ምንድነው እዛ ከደረስኩ በኋላ ያለውን። ግን ከቻልኩኝ ካሜራውን ገልብጬ እቀርጻለሁ። እኔ እሞክራለሁ። ፊቴ ምናምን ከተጣመመባችሁ ኃላፊነቱን አልወስድም። ለማንኛውም ትመቹኛላችሁ። በእናታችሁ ግን 30 ሺህ ሰብስክራይብ አስገቡኝ። እኔ አበቦች ስሞትላችሁ 30 ሺህ ሰብስክራይብ አስገቡኝ። እሺ 50 ሺህ ሰብስክራይብ ስንገባ ጸዴ ስራ ይዤላችሁ እመጣለሁ። ማርያምን የመሬ ነው። 50 ሺህ ሰብስክራይብ ስንገባ ጸዴ ስራ እመኑኝ። እና ደግሞ ሙሉ ቪዲዮውን እያያችሁ ጨርሱልኝ። ላይክ ሼር አድርጉ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ትመቹኛላችሁ። ይዤ የምሄደው ይሄንን አውትፊት 2 አውትፊት ነው። እና ደግሞ ታዩታላችሁ። በጣም የሚያማምሩ ሀበሻ ቀሚሶች ናቸው። 2 ሀበሻ ቀሚሶች። እነዚህን ሀበሻ ቀሚሶች የሰራችልኝ ራማ ስቶር ትባላለች። ከፈለጋችኋት ማለት ነው ለአሸንዳ፣ ለሰርግ፣ ለክርስትና፣ ለሽምግልና፣ ለፈለጋችሁት ሁሉን ትሰራላችኋለች። እንደፈለጋችሁ ኖርማል ለብሳችሁ ለምትወጡት ልብስ ራሱ ከፈለጋችሁ ትሰራላችኋለች። እሷን ኮንታክት አድርጓት። ቲክቶክ ላይ ሜንሽን አደርግላችኋለሁ። እየገባችሁ አገኘዋት። እንዴት እንደሚያማምሩ ስራዎቿ። ከዚህ በፊትም አንድ ሀበሻ ቀሚስ ሰርቼ ነበር ለጥምቀት፣ ካያችሁት ቪዲዮዬን። እና 2 ሀበሻ ቀሚስ ነው። ከዛን አንድ ጫማ አለኝ፣ አንድ ጠቆር የሚል ሂል ጫማ አለኝ። እሱን አደርጋለሁ። ከዛም በኋላ ጥቁሩን ጫማ ለመመረጥሽው ከነጭ ጋርም ከጥቁር ጋርም ስለሚሄድ፣ አንደኛው ሀበሻ ቀሚስ ጥቁር ስለሆነ አንደኛው ነጭ ነው። ያን እሱን ስለብሰው ታዩታላችሁ። በደንብ በጉጉት ጠብቁኝ። እንደዚህ አይነት ብሎጎችን ከፈለጋችሁ ኮሜንት ላይ ብሎግ ስሪልን በል። እሺ ከዛን አሁን እየጠበቀኝ ነው። መጥቷል ታችና መሄድ አለብኝ ወገን። የእጅ ቦርሳ ይዛለሁ። እርግጥ ነው መታወቂያ ምናምን ስለሚያስፈልገኝ
ከዛ እዛ ከደረስኩ በኋላ በቃ መቀባት ያለብኝ ከንፈሬን እቀባለሁ። ሌላ ምንም የምቀባው ነገር የለም። ኩሌና ቆንጆ ነኝ አምሮላ እና አብራችሁኝ ዋዱ። ሰብስክራይብ አድርጉት። አሁን ደርሰናል። ልብሴን ልቀይር እና አኑ ቀድሞኝ ደርሰው እየጠበቁኝ ነው እና ልብሴን መቀየር አለብኝ። ልብሴን ቀይሬ ወደ ፎቶሾታችን እንገባለን ማለት ነው። አብራችሁኝ ቆዩ። ልብሴን ቀይሬ እመጣለሁ። ጠብቁ። አሁን ለብሼ ወጥቻለሁ። የመጀመሪያው አውትፊቴ ይሄንን ይመስላል። በሁለት አምሻ ቀሚስ ነው የምሰራው። ቀጣይ ደግሞ የቀጣዩን አሳያችኋለሁ። አሁን እነሱ እየጠበቁ ስለሆነ መሄድ አለብኝ እና ተከተሉ። አላወራብኝም ግን አጋጣሚ ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። እሺ ሰብስክራይብ አድርጉ፣ አበረታቱኝ። እሺ 30,000 ሰብስክራይብ እንድገባ አግዙኝ። እሺ ትመችኛላችሁ። እኔ አልችልም በነገራችን ላይ አሁን ጭፈራ ነው ዝም ብዬ ወጥቶ ማለት ነው። አልችልም ጭፈራ እና ነው። እሺ እና ደግሞ ብሎግ ለመጀመሪያ ጊዜ እየሰራሁ ያለሁት በደንብ አድርጋችሁ እዩት። በደንብ አድርጋችሁ ላይክ ሼር አድርጉ እና አበረታቱ። ሌላ ብሎግ የምትፈልጉ ከሆነ ደግሞ ቦልግልን በሉኝ። እሺ ቦልግላችኋል። ግን ሀበሻ ቀሚስ ያምራል። ለየት ያለ ጥቁር ነው። አክሽን ሰብስክራይብ እያደረጋችሁ ወገን የትኛው ስንት ውጣ ውረድ ለሁለት ደቂቃ ቪዲዮ ስንት ውጣ ውረድ እንደምንወጣ አዋታር አሻይ ነው። አሁን ደግሞ ሌላ ዳገት እንውጣ። ተከተሉን። ሰብስክራይብ እያደረጋችሁ ፋሚሊ 30,000 አስገቡኝ። እናታችሁ 30,000 ካስገባችሁኝ 30,000 50,000 ከገባ በኋላ አሪፍ ስራ ይዤላችሁ እመጣለሁ። ፕሮሚስ 50,000 ካስገባችሁኝ ነው እና 50,000 አስገቡኝ። ስሞት 50,000 መግባቴ ነው እኔ እየተጠባበቅኩ ያለሁት። እሺ የኔ አበቦች ትመችኛላችሁ ነው። ዛሬ ሙሉውን ቪዲዮ አይታችሁ ጨርሳችሁ ምን እንደተፈጠረ እንድትነግሩኝ እፈልጋለሁ። መንፈስ ቅዱስ በዚህ ጫማ መሄድ ስለማልችል እንዲያርጊ ነው። ቲክቶክ አለ ኮፒ ሊንክ አድርጎ አይባል። ቁጭ ብላችሁ ይኸውልኝ በቃ እንዴ ምንድን ነው እናንተ ደግሞ ሆ ቆይ እና
ይዤላችሁ እንድመጣ ከፈለጋችሁ ሰብስክራይብ እያደረጋችሁ ማለት ቁርስ አልበላሁም። ማርያምን ቁርስ አልበላሁም። ክረምት አይደል ታውቁታል። ያለችውን ፀሐይ ለመጠቀም ብለን ጠዋት መጣ። ምንም ምግብ የሚባል ነገር እንዲባል ውሃ እንኳን አልጠጣም። ማርያምን እሱም አልበላ እኔ ይላል ማለት ነው። እና ሌላዎች በጾም ለወድ ያለኝን ቦታ ታውቃላችሁ። ሳልበላ መዋል ምን ያህል ከባድ እንደሆነ ታውቃላችሁ። እና ሰብስክራይብ እያደረጋችሁ በማለት ነው የሚሰራ ባዶ ግን ለዚህ ጫማ Ready? Action. Welcome. Action. መንገድ አለው በመሃሉ ነው። መንገድ ነው አድርጎ እኮ ነው። ሻሪፍ መቀመጫ እዛች ነው። يعني لا تمشي ቀጣዩ ልብስ ቀይረን እንምጣ እና ቤት ማርያም አሁን ይሄን እንዴት ነው የምወጣው? ገብርኤል ድንገት ተገልብጬ ከሞትኩ ሁለተኛው አውትፊት ይሄንን ይመስላል። ደክሞኛል ነው ተከታተሉ። ጀምራ ምንድን ነው የሚባለው? ከርከሮ ይታያል። ሰርጋ ሳይ አይ Ready? እሺ ጭቃ ነካብኝ። ገና በመጀመሪያው
ከዚህ የቱኛው ያምራል? ኮሜንት ላይ ጻፉልኝ። ከሁለት አንዱ